ሰላም ዛሬ የምናየው ኢምፕሎይ ፔሮል ሲስተም ወይም የሰራተኞች የደሞዝ አሰራር ሲስተም ነው የምናየው። ግሮስ ሳላሪ እንዴት እንደምንሰራ፣ ኢንካም ታክስ፣ ፔንሽን፣ ቶታል ዲዳክሽን እና ኔት ኢንካም እነዚህን የምናየው ይሆናል። ግሮስ ሳላሪያችንን ለመስራት እዚህ ኳልስቱ ብላችሁ ቤዚክ ሳላሪያችሁ ሲደመር ኦቨርታይም ሲደመር አሎያንስ ነው። ስለዚህ ግሮስ ሳላሪያችሁን በዚህ መንገድ መስራት ይቻላል። ኢንካም ታክስ ወይም ግብር አንድ የመንግስት ሰራተኛ ደሞዝ ምን ያክል ግብር ይከፍላል የሚለውን የወር ገቢ ብር አለ። ለምሳሌ ደሞዙ ከ0 እስከ 2000 ብር ምንም አይነት ታክስ አይከፍልም፣ 0% ነው። ደሞዙ ከ2001 ብር እስከ 4000 ብር ከሆነ 15% ነው ታክስ የሚደረገው። ተቀናሽ 300 ብር። የወር ገቢው ከ4001 ብር እስከ 7000 የሚከፈለው የመንግስት ሰራተኛ 20% ነው። ተቀናሽ 500 ብር ነው። አንድ መንግስት ሰራተኛ ደሞዙ ከ7001 እስከ 10000 ብር ከሆነ 25% ነው ታክስ። ተቀናሽ 850 ብር። ደሞዙ ከ10001 እስከ 14000 ብር ከሆነ 30% ተቀናሽ 1250 ብር ነው። ደሞዙ ከ14000 ብር በላይ ከሆነ 35% ነው። ተቀናሽ 2050 ብር ነው። ስለዚህ እሱን ለመስራት ኢንካም ታክሳችሁ ላይ መጣችሁ እዚች ጋር ኤፍ ኦፍ ኤክስ እንትራንት ትመርጣላችሁ። ዘን ኢፍ የሚለውን ከመረጣችሁ በኋላ ኦኬ ትላላችሁ። ዘን ግሮስ ሳላሪያችሁን ትመርጡና በግሮስ ሳላሪ ነው የምትሰሩት። ኢንካም ታክሱን ግሮስ ሳላሪ ለዛን ኢኳል ቱ ደሞዙ ከ2000 ብር በታች ከሆነ አሁን ግሮሱን መርጣችሁ ታይምስ ስንት ፐርሰንት ነው? 0% ኢፍ ትላላችሁ። አሁንም ግሮስ ሳላሪያችሁን መርጣችሁ አሁንም ለዛን ኢኳል ቱ 4000 ደሞዙ ከ2000 እስከ 4000 ባለው ሬንጅ ማለት ነው። 4000 ከሆነ አሁን ግሮሳችሁን መርጣችሁ ታይምስ ስንት ፐርሰንት ነው? 15% ነው። 15% ተቀናሽ 300 ብር። አሁን ኢፍ ትሉና ግሮስ ሳላሪያችሁን ትመርጡና ለዛን ኢኳል ቱ 7000 አሁን ግሮሳችሁ መርጣችሁ ታይምስ ስንት ፐርሰንት? 20%። እዚህ ጋር ኢንካም ታክስ እንዴት እንደሚሰራ እስከነንቱም ተቀምጧል እንደነገርኳችሁ። ዘኔ 7000 20% ነው። 20% ብላችሁ ጽፋላችሁ። ተቀናሽ 500 ብር። አሁንም ኢፍ ትላላችሁ። ግሮሳችሁ መርጣችሁ አሁንም ለዛን ኢኳል ቱ 10000 ከሆነ አሁንም ግሮሳችሁ መርጣችሁ ታይምስ የ10000 25% ነው። 25% ተቀናሻችን 850 ብር ነው። አሁንም ኢፍ ትላላችሁ። ግሮስ ሳላሪያችሁ መርጣችሁ ለዛን ኢኳል ቱ 14000 ከሆነ ታይምስ ስንት ፐርሰንት ነው? 30%። 30% ተቀናሻችን 1250 ብር ነው። አሁንም ኢፍ ብላችሁ ግሮስ ሳላሪያችሁ መርጣችሁ ግሬተር ዛን ነው ትቀጥ ግሬተር ዛን ኢኳል ቱ ያ ማለት ደሞዛቸው ከ14000 ብር በላይ ከሆነ 35% ነው ታክስ የሚደረገው። ስለዚህ ከ14000 ከሆነ አሁን ግሮሳችሁ መርጣችሁ ታይምስ 35% ተቀናሻችን ስንት ነው? 2050 ብር። ዘን ኦኬ ትታላችሁ። አውቶማቲካሊ ይሰራላችኋል ማለት ነው። ሴሌክት አድርጋችሁ ታስተካክሉት። በዚህ ወይ እንደዚህ ይሰራል ማለት ነው። ፎር ኤግዛምፕል ለምሳሌ እዚህ ጋር የመጀመሪያው 6005 ብር ነው። ይሄ 2000 ብናረገው ኢንካም ታክሱ 0 መሆን መምጣት አለበት። ያያችሁት አውቶማቲካሊ ምን ያደርጋል? ቼንጅ ያደርግልናል ማለት ነው። ስለዚህ ኢንካም ታክስን በዚህ ወይ መስራት ይቻላል። ፔንሽን ወይም የጡረታ የምንለው 7% ነው የሚሰራው። ስለዚህ
እዚህ ኳልስቱ ብላችሁ ግሮስ በግሮስ ነው የምትሰሩት። ግሮስ ሳላሪያችሁ መርጣችሁ ታይምስ ለመቶ ስታካፍሉት 7% ነው። ወደ መቶኛ ቀይራችሁ 0.07 ነው። ኢንተር ታደርጋላችሁ። ይሄኛውም አውቶማቲካሊ ያደርግላችሁ። እንደዚህ ሴሌክት ታደርጉ አውቶማቲካሊ ይሰራላችኋል ማለት ነው። ቀጣይ ቶታል ዲዳክሽን ወይም የተቀናሽ የሚለው እዚህ ኳልስቱ ብላችሁ ኢንካም ታክሱ ደመር ፔንሽን ነው ታርቱታላችሁ። ይሄን ይሰጣችኋል ቶታል ዲዳክሽን። ኔት ኢንካም የምንለው የተጣራ የምናገኘው ደሞዝ ነው። ኔት ኢንካሙን ለማግኘት እዚህ ኳልስቱ ግሮስ ሳላሪ ሲቀነስ ቶታል ዲዳክሽን ነው። ኢንተር ስታደርጉት ይሄን ይመስላል ማለት ነው። 6065 ብር የሚከፈለው አንድ የመንግስት ሰራተኛ ተጣርቶ የሚያገኘው ደሞዝ 4927.45 ይሆናል ማለት ነው። ሌሎቹም በዛው ላይ ማየት ይቻላል። ስላዳመጣችሁኝ አመሰግናለሁ።